እንደምን አላችሁ ወገኖቼ፣ በጌታ የተወደዳችሁ ቅዱሳን ወገኖቼ፣ በጌታ ሰላም እላችኋለሁ። ብዙ ጊዜ ሆነኝ ገብቼ እንደዚህ ከእግዚአብሔር ቃል እና ዛሬ ደግሞ እንደው ከታዘብኩት ልበል መጽሐፍ ቅዱስ አንደኛ ከዚህ ከመጽሐፍ ቅዱስ ሐሳብ ሲገባችሁ ነገሩን ስትረዱ አካሄድ እንዳልሆነ ስታውቁ ለምን በዚህ መልኩ ሰዎች ግን ይመራሉ? ሰዎች ለምን በዚህ መልኩ ይቀበላሉ? በዚህ መልኩ እንዴት ይሄን ሊያደርጉ ቻሉ? የሚል ጥያቄዎች ወደ አእምሯችሁ ይመጣል። ከእግዚአብሔር ቃል ይልቅ እኛ ተስማምተን የምናደርጋቸው ነገሮች በለጡ። አሁን ይሁን ቀድሞም አካሄዶችን እየተቃወምን ማለት እግዚአብሔር ቃል እንድንመራበት የተሰጠን ሲሆን ከእግዚአብሔር ቃል ይልቅ ሰዎች በተስማሙት ሐሳብ በመመራት የእግዚአብሔርን ቃል እየተጋፋን እስኪመስለኝ ድረስ የታዘብኳቸው ብዙ ነገሮች አሉና ይሄን ላወራ ስፈልግ በአንዳንድ ጉዳዮች ተቸግሬ እንደሆነ እንድታስቡ ፈልጋለሁ። እናንተም በተለያየ ሁኔታ በመሪነት በአገልጋይነት ያላችሁ ሰዎች የምትታዘቧቸው ነገሮች ሊኖሩ ይችላሉ። ቀድሞ ያገለገሉ በመሪነት ሲያገለግሉ የነበሩ መሪዎች ምን አይነት አሻራ ጥለው አለፉ? ለምሳሌ ይሄን ሳነሳ አገልጋይን በምን መልኩ አመጡ? መጽሐፍ ቅዱሳዊ ግራውንድ ይዘው ነው? ቤተክርስቲያን ደንብ አላት፣ ያንን ደንብ ተከትለው ነው ያመጡት? ወይስ እንደው ስለወደዱ ይሄ ሰው እንዲመጣ ስለፈለጉ በሰዎች ፍላጎት ላይ ተመስርተን ያመጣነው አገልጋይ ምን እየሰራ ነው? ቤተክርስቲያን ውስጥ ምን አይነት ችግሮች እየተፈጠሩ ነው? ይሄን ሳነሳ በሰፊው እንድታስተውሉ እንፈልገው ትምህርት ይሆናል ብዬም ስላሰብኩ ነው። መጽሐፍ ቅዱስ ቅድሚያ ሊሰጠው ሲገባ ከመጽሐፍ ቅዱስ ይልቅ ሰዎች በሚያደርጉት ተጽዕኖ ያው ቤተክርስቲያንን ሲመሩ እንዲመሩ የተሰጣቸው ጊዜው ሆኖላቸው እግዚአብሔር ፈቅዶ እንዲሁ በሰው ፍላጎትም የመጡ መሪዎችም እንዳሉ እንድታስተውሉ እፈልጋለሁ። ለምን የእግዚአብሔር ቃል ግልጽ ውጭ ያለ ነገር አለ።